ሰላም ጤና ይስጥልኝ እንኳን ደስ አላችሁ። ይህ የመጨረሻው አምስተኛው ክፍል ነው የ100 መሰረታዊ የጃፓንኛ ቃላቶች ኮርስ ወይ ደግሞ ክፍል። እስካሁን ድረስ በአራት የተለያዩ ክፍሎች 80 ቨርቦችን አይተናል። አሁን የቀሩትን 20ዎቹን በዚህኛው ክፍል አሳያችኋለሁ። ይህን ቪዲዮ ስጨርስ ደግሞ በሌላ ሲሪየስ እመጣለሁኝ። ለምሳሌ በጣም ወሳኝ የሆኑ ናውኖች፣ አድጀክቲቭስ፣ አድቨርብስ እያልኩኝ እመጣለሁኝ። ከዛ ደግሞ ግራመር እና አንዳንድ ዴይሊ ኮንቨርሴሽን ላይ የሚያስፈልጉንን አስፈላጊ ነገሮች ለማካተት እሞክራለሁኝ። ሰብስክራይብ ማድረጋችሁን አትርሱ። ወደዚህኛው ቪዲዮ እንቀጥል። እሺ የዚህኛው ክፍል የመጀመሪያው ገጽ 81ኛው ማለት ነው ፉሪማስ ነው። ፉሪማስ ማለት መዝነብ ማለት ነው። አሜጋ ፉሪማስ፣ አሜ ዝናብ ነው። አሜጋ ፉሪማስ ማለት ዝናቡ ይዘንባል ማለት ነው። እዚህ ፉሪማስ። ቀጥሎ ያለው ደግሞ ሃሬማስ ነው። የፉሪማስ ተቃራኒ ነው። ሃሬማስ ደግሞ ማለት ፀሐያማ መሆን ማለት ነው፣ ደግሞ ፀሐይ መውጣት። አሽታዋ ሃሬማስ ነገ ፀሐያማ ነው የሚለውን ለማሳየት ነው። በተለይ ያኔ ዊንተር ላይ ምናምን ነው በጣም ብርድ ሆኖ ልክ ፀሐይ ወጥቶ ሞቅ ማለት ሲጀምር ነው ብዙ ጊዜ እንደ አዲስ ነገር የሚገለጸው ማለት ነው እንጂ ያው ሁሉም ቀን ፀሐያማ ነው። ስለዚህ አሽታዋ ሃሬማስ ማለት ነገ ፀሐያማ ነው፣ ደስ የሚለው የዘር ነው የሚለውን ለማሳየት ነው ማለት ነው። 83 ደግሞ ፉኪማስ ነው። ፉኪማስ ደግሞ ንፋስ መንፈስ ማለት ነው። አንድ ነገር መንፋት ሊሆን ይችላል ግን መንፈስ ነው። ለምሳሌ ካዜጋ ፉኪማስ ንፋስ ይነፍሳል። ካዜጋ ፉኪማስ። 84 ደግሞ ኦዮጊማስ። ኦዮጊማስ መዋኘት ማለት ነው። ኦዮጊማስ ኦዮጊማስ ፑሩዴ ኦዮጊማስ መዋኛ ገንዳ ውስጥ ዋኛለሁ ማለት ነው። ለምሳሌ ወንዝ ማለት ካዋ ነው። ካዋዴ ኦዮጊማስ ካልኩ ወንዝ ውስጥ ዋኛለሁ ነው። ካዋ። ኡሚዴ ኦዮጊማስ ካልኩ ኡሚ ማለት ውቅያኖስ ነው። ስለዚህ ውቅያኖስ ውስጥ ዋኛለሁ ነው። ስለዚህ ፑሩዴ ኦዮጊማስ ደግሞ ሲሆን በመዋኛ ገንዳ ውስጥ ዋኛለሁ ነው ኦዮጊማስ። 85 ደግሞ ኖቦሪማስ ነው። ኖቦሪማስ መውጣት ነው፣ ተራራ መውጣት። ኖቦሪማስ። ያማኒ ኖቦሪማስ ተራራ እወጣለሁ። አሽታና ኒዮሽማስካ ነገ ምን ትሰራለህ? ያማው ኖቦሪማስ ተራራ እወጣለሁ። እንደ ሆቢ ሊሆን ይችላል ወይ ደግሞ ፍሪ ታይም ላይ የማደርገው ነገር ማለት ነው። 86ኛው ኦቺማስ ነው። ኦቺማስ ደግሞ መውደቅ ነው። መውደቅ ኦቺማስ። ሪንጎ ጋር ኦቺማስ። ሪንጎ ያፖም ማለት ነው። አፕል አፕል ይወድቃል ከዛፍ ላይ ለምሳሌ አፕል ሲወድቅ ስናይ ለመግለጽ ሊሆን ይችላል። ሪንጎ ጋር ኦቺማስ አፕሉ ይወድቅ ነው። ሪንጎ ማለት አፕል ስለሆነ። 87ኛው ኦሺማስ ነው። ኦሺማስ አንድ ነገር መጫን ማለት ነው። ለምሳሌ የሆነ ነገር ስትጫኑት ነው አንድ ነገር የሚያወጣላችሁ ወይ የሚከፍትላችሁ ምናምን ሊሆን ይችላል። ለምሳሌ ቦተን ማለት በተን ማለት ነው። ቦተን ኦሺማስ በተኑን ጫነዋለሁ፣ ደግሞ ተጫነው ወይ ደግሞ በተኑን ትጫነዋለህ ከዛ ይበራል ሊሆን ይችላል ማለት ነው። በተኑ ኦሺማስ ቁልፉን ወይ ደግሞ በተኑን ይጫናሉ ማለት ነው። 88ኛው ደግሞ ሂኪማስ። ሂኪማስ ደግሞ የኦሺማስ ተቃራኒ። ሂኪማስ መሳብ መጎተት ነው። ኦሺማስ መግፋት እና መጫን ነው። ሂኪማስ መሳብ መጎተት ብያቸዋለሁ። ለምሳሌ ዶዋኦ ሂኪማስ። ዶዋ ማለት በር ነው። በሩን ከፍቶ ጎተት ማድረግ ማለት ነው። ዶዋኦ ሂኪማስ በሩን ስበዋለሁ ወይ ጎትተዋለሁ ማለት ነው። ስበዋለሁ ነው የሚባለው ትክክል። 89ኛው ናጌማስ ነው። ናጌማስ ማለት መወርወር ማለት ነው። ቦሮ ናጌማስ ኳሷን ወረውራታለሁ። ቦሩ ማለት ቦል የሚለው ነው እንግሊዝኛው ቃል ነው ቦሩ የሆነው። ስለዚህ ናጌሩ ሚሉ ናጌማስ ማለት መወርወር ሚሉን የሚያሳየው ማለት ነው። ቦሮ ናጌማስ። 90ኛው ሂሮይማስ ነው። ሂሮይማስ ማለት አንድ ነገር መሰብሰብ፣ መልቀም፣ ማንሳት እንደማለት ነው። ሂሮይማስ። ለምሳሌ ጎሚዮ ሂሮይማስ ማለት ቆሻሻ እንሰበስባለን ወይ ሰበስባለሁ ማለት ነው። ጎሚዮ ሂሮይማስ። ስለዚህ ሂሮይማስ አንድ ሌላ መርሳት የለብን ቃል ነው ማለት ነው። እሺ 91ኛው ደግሞ ሂራኪማስ ነው። ሂራኪማስ መክፈት ማለት ነው። ሂራኩ ወይ ደግሞ ሂራኪማስ መክፈት ማለት ነው። ለምሳሌ ሆኖ ሂራኪማስ መጽሐፍ ከፍታለሁ ማለት ነው። መጽሐፍ ከፍታለሁ ማለት ሆኖ ሂራኪማስ። የእሱ ተቃራኒ ደግሞ ቶጂማስ ነው። ቶጂማስ ደግሞ መዝጋት ማለት ነው። ሆኖ ቶጂማስ አገኝ ካልኩኝ ማነው ሆኖ ቶጂማስ ካልኩ መጽሐፉን እዘጋለሁ ማለት ነው። ቶጂማስ። 93ኛው ሃጂሜማስ።
ሀጂሜ ማስ አይ ቲንክ ቀደም ብሎ አይተናል መሰለኝ መጀመር ማለት ነው። አታራሺ ሽጎቶ ሀጂሜ ማስ አታራሺ ማለት አዲስ ማለት ነው። ሽጎቶ ስራ ማለት ነው። ሀጂሜ ማስ ጀምራለሁ አዲስ ስራ እጀምራለሁ። አታራሺ ሽጎቶ ሀጂሜ ማስ ሀጂሜ ማስ መጀመር ማለት ነው። ሱዙኪ ማስ ደግሞ መቀጠል ማለት ነው። መቀጠል የጀመርነውን ነገር መቀጠል። ለምሳሌ ቤንኪዮ ሱዙኪ ማስ ቤንኪዮ ማለት ማጥናት ማለት ነው። ሱዙኪ ማስ መቀጠል ነው። ስለዚህ ማጥናቴን ወይ መማሬን ወይ ትምህርቱን እቀጥላለሁ ማለት ነው። ስለዚህ ሱዙኪ ማስ ማለት እሱ ነው። 95ኛው ያሜ ማስ ያሜ ማስ ደግሞ ማለት ስቶፕ ማቆም ማለት ነው። ያሜ ማስ ታባኮ ያሜ ማስ ታባኮ ማለት ሲጋራ ነው። ይህ ከፖርቹጊዝ ነው የመጣው ታባኮ የሚለው ቃል ማለት ነው። ታባኮ ያሜ ማስ ሲጋራ ማጨስ አቆማለሁ የማጨስ አቆማለሁ። ታባኮ ያሜ ማስ 96ኛው ደግሞ ካዬ ማስ ነው። ካዬ ማስ መቀየር ማለት ነው። መለወጥ ማለት ነው። ለምሳሌ ዮቴዮ ካዬ ማስ ዮቴ ማለት እቅድ ፕሮግራም ማለት ነው። ዮቴዮ ካዬ ማስ ማለት ደግሞ ፕሮግራም መቀየር ማለት ነው። ወይ ደግሞ እቅድ መቀየር። ስለዚህ ካዬ ማስ ማለት መቀየር ዮቴዮ ካዬ ማስ ደግሞ ሲሆን ፕሮግራም መቀየር ወይ ደግሞ እቀይራለሁ ይሆናል ማለት ነው። ኤራቢ ማስ መምረጥ ነው። ይሄኛው አይ ቲንክ ክፍል 4 ላይ አይተነዋል። ድጋሚ መጥቶ ነው። ኤራቢ ማስ መምረጥ ነው። ፉኩ ኤራቢ ማስ ማለት ልብስ እመርጣለሁ ማለት ፉኩ ልብስ ነው። ፉኩ ኤራቢ ማስ ልብስ እመርጣለሁ። 98ኛው በጣም ኢምፖርታንት ወርድ ነው ይሄኛው ዋሱሬ ማስ መርሳት ማለት ነው። ዋሱሬ ማስ መርሳት ማለት ነው። ናማየው ዋሱሬ ማሽታ ሽታ ካለ ብዙ ጊዜ ፓስት ማለት ነው። ስሙን ረስቼዋለሁ ወይ ደግሞ ስምህን ረስቼዋለሁ ማለት ነው። ናማየው ዋሱሬ ማሽታ ዋሱሬ ማሽታ። ሚሴማስ ደግሞ ማለት ማሳየት ማለት ነው። አንድ ነገር ለሰው ማሳየት። ሚማስ ያየነው ክፍል 1 ላይ ማየት ነው። ሚሴማስ ደግሞ ማሳየት ነው። ለምሳሌ ሻሺንዎ ሚሴማስ ማለት ፎቶ አሳየዋለሁ ወይ አሳያለሁ ማለት ነው። ሻሺንዎ ሚሴማስ ሻሺንዎ ሚሴማስ ካልኩ ፎቶ አሳያለሁ ነው። 100ኛው ታዙኬማስ ነው። ታዙኬማስ መርዳት ማለት ነው። ማገዝ ማለት ነው። ቶሞዳቺዮ ታዙኬማስ ቶሞዳቺ ጓደኛ ማለት ነው። ቶሞዳቺዮ ታዙኬማስ ማለት ጓደኛዬን እረዳለሁ ማለት ነው። ስለዚህ 100ዎቹ መሰረታዊ ብዬ የለየኋቸው ግሶች እነኚህ ናቸው። ጠቃሚዎች ናቸው። ምክንያቱም በምሳሌም ስለሆነ ምሳሌ ማብራሪያ እያየ ስላቀረብኩላችሁ ሞር ለመርዳት ይረዳል ብዬ አስባለሁኝ። በሌላ ቪዲዮ ደግሞ ቅድም እንዳልኩት ለመመለስ እሞክራለሁኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻናሉን አሳድጉት። ይህ ቪዲዮ ይጠቅማቸዋል ብላችሁ የምታስቧቸው ሰዎች ካሉ ደግሞ ለእነሱም ላኩላቸው። በሌላ ቪዲዮ እመለሳለሁ። እንድሰራው የምትፈልጉትም ቶፒክ ካለ ንገሩኝ። ይሄ ከባድ ነው ምናምን የምትሉት ነገር ማለት ነው። ይሄ ነው። በጣም አመሰግናለሁ። ሰላም ሁኑ። ባይ ባይ።